ስምህንና የስራ ድርሻህን እስቲ ያስተዋውቀን። ኦኬ፣ ስሜ እንግዲህ ዶክተር ኃይሉ አበበ እባላለሁ። ሲኒየር ኤሌክትሪክ ቬሂክል ሜንቴናንስ ኤንድ ሰርቪስ ኤክስፐርት ነኝ። ስልጠናው ምንን ያካተተ ነው በውስጡ? ስልጠናው በዋነኛነት እንግዲህ የሚያካትተው አንደኛው ኤሌክትሪክ መኪና ሙሉውን ነው። እንግዲህ ኤሌክትሪክ መኪና ሙሉ ስንል ምንድን ነው? ከኮንትሮለሩ ጀምሮ ባትሪውን፣ ሞተሩን ይጨምራል። ኮንትሮለር ስንል ደግሞ ምንድን ነው? ይሄ ኢንቨርተር ዲሲዲሲውን እና ኦንቦርድ ቻርጀሩን ይጨምራል ማለት ነው። ፕላስ ደግሞ እንደገና ቻርጂንግ ሲስተም ይጨምራል። ለምሳሌ ፋስት ቻርጂንግ፣ ስሎ ቻርጂንግ ከነ ኢንስታሌሽኑ እና ክላውድ ሲስተሙ ከነ ኮንትሮሊንግ እንትኑ ይጨምራል ማለት ነው። ሌላ በተጨማሪ እንግዲህ የእኛ ስልጠና ደስ የሚለው ነገር ምንድን ነው? ሌላ ቦታ የሌለ እኛ ብቻ አለን ብለን የምንለው እስካሁን ድረስ ምንድን ነው? ባትሪ ላይ ያለን ችግር የሚፈታ ማሽን አለን። ባትሪ ባላንሰር የምንለዋለን። ተማሪዎች እዛም ላይ እንግዲህ ስልጠና ይወስዳሉ። እንዴት ነው ባላንስ የሚያደርጉት? ፕሪንሲፕሉ ፋንዳሜንታል አፕሮቹንም ጭምር ይማራሉ። ባትሪ ላይ ኢምባላንስ ለምን ይፈጠራል? እሱ እንዳይፈጠር አሽከርካሪዎች ወይም ደግሞ ኦነሮች ምን ማድረግ አለባቸው? ከተፈጠረስ በኋላ እንዴት ማድረግ ይቻላል የሚለውን ነገር በሙሉ ጠቅላላ በማሽን እናስተምራለን። ኦኬ፣ ስልጠናውን ለመውሰድ ምን መስፈርቶች ያስፈልጋሉ? አንድ ሰው እንግዲህ ግሪንቴክ አፍሪካ መጥቶ ኤሌክትሪክ ተሽከርካሪ ስልጠና ለመውሰድ በመጀመሪያ ደረጃ ሚኒመም 10ኛ ክፍል ቢያንስ ያጠናቀቀ መሆን አለበት። ባክግራውንዱ ምንም ይሁን ችግር የለም። እዚህ ከቤዚክ ተነስተን ነው የምናስተምረው። ከቤዚክ ኤሌክትሪካል ኤሌክትሮኒክስ ተነስቶ ነው ከዛ በኋላ ወደ ኢቪ ኮምፖነንት የሚገባው። ስለዚህ ከቤዚክ ስለምንነሳ 10ኛ ክፍል ላጠናቀቀ ሰው ስልጠናው አስቸጋሪ አይሆንም ማለት ነው። ስልጠናው ስንት ጊዜ ነው የሚወስደው? ስልጠናው አጠቃላይ 2 ወር ይወስዳል። ቴዎሬቲካል አለው፣ የንድፈ ሀሳብ እንዲሁም ደግሞ ፕራክቲካል አለው። ንድፈ ሀሳቡ እስከ 10% ነው። አብዛኛውን ጊዜ ግን ከ80% እስከ 90% የሚወስደው የተግባር ስልጠናው ነው። ኦኬ፣ ተማሪዎች ሰልጥነው ሲጨርሱ ምን ቤዚክ ነገር መያዝ አለባቸው ብለህ ታስባለህ? በዋነኛነት ተደራጅተው ቢሆን ተቀጥረው ቢሰሩ በዋነኛነት ሊገነዘቡና ሊይዙ የሚገባቸው ብለን የምናስበው ምንድን ነው? አንደኛ ባትሪ እንዴት ቼክ ይደረጋል፣ የገጠመውን ችግር ማወቅ። ያንን ያወቁትን ችግር ደግሞ አብዛኛው የባትሪ ችግር በባላንስ ነው የሚፈታው፣ በማሽን ነው። የወደቁ ሴሎች ካሉ እነሱን ለይቶ እነሱን ወደ ማከም ወደ መስራት መሄድ ነው። ሌላው ኮንትሮለሮች ላይ ብዙ ጊዜ አሁን ከባትሪም ጋር በተገናኘ ባትሪ ማኔጅመንት ሲስተሙ ኮንትሮለሮችም ላይ ለምሳሌ ፓወር ገብቶ አልወጣ ካለ ኮንትሮለሩ አላስወጣም ካለ ታሟል ማለት ነው፣ ችግር ደርሶበታል ማለት ነው። ያንን በመሳሪያ በመልቲሜትር ትሬስ አድርጎ ችግሩን ፈቶ የተቃጠለ ከሆነ የተቃጠለ፣ የሚቀየር ከሆነ የተቀየረ ብሎ ያንን የመለየት ስራ መስራት ይጠበቅባቸዋል። ብዙ ጊዜ ኮንትሮለሮች ፌል ያደርጋሉ። እሱ ነው። ሌላው ቻርጂንግ ላይ ቻርጅ በምናደርግበት ሰዓት ላይ ቻርጅ አልቀበልም ሊል ይችላል። ቻርጅ የማይቀበልበትን ምክንያት ማወቅ እና መፍታት። ለምሳሌ የኢንስታሌሽን ችግር ነው ወይ? ለምሳሌ አሁን በየቤቱ ሰው ኢንስታሌሽን ይሰራል፣ ቻርጅ አልቀበልም ይላል ለምሳሌ እና ፌዙን፣ ግራውንዱን እንዲሁም ደግሞ እርዙን በትክክል መገጠም አለመገጠማቸውን ይሄንን ማረጋገጥ አለባቸው። ስለዚህ ሰልጣኞች ከዚህ ሲወጡ አንደኛ አዲስ ተሽከርካሪ የገዛ ባለንብረት ቤቱ ኢንስታሌሽን እንዲሰራለት ይፈልጋል። ያንን ኢንስቶል ማድረግ ይጠበቅበታል። ያ አንዱ የገቢ ምንጭ ነው። ሁለተኛው ደግሞ እንደገና ደግሞ ተሽከርካሪዎች ሰርቪስ ይደረጋሉ። ዘይት መቀየር፣ ዲፈረንሻል ላይ ዘይት አለ፣ በየተወሰነ ጊዜ ይቀየራል። ያንን መቀየር መቻል። ሁለተኛ እግራቸው ላይ ሰርቪስ ይሰራል፣ ሸራ ይቀይራል። እንደ ኮንቬንሽናል መኪና እንደ ነዳጅ መኪና የሚቀየሩ ነገሮች አሉ፣ የሚጸዱ ነገሮች አሉ። እነሱም በወቅቱ በየ5000 ኪሎ ሜትሩ መኪኖቹ እንዲታዩ ማድረግ ጥሩ ነው። ይህንን የማድረግ አቅምና ችሎታ ይዞ መውጣት ይጠበቅባቸዋል። በጣም ጥሩ። የኤሌክትሪክ መኪና ቻርጀርን በተመለከተ ለየት ያለ የምትሰጡት እናንተ ስልጠና አለ? አለ። አሁን እዚህ ጋር የሚታየው ይሄ ኢቪ ቻርጀር የሚለው የትም ቦታ ይሄ ስልጠና አይሰጥም። ይሄ ቻርጀር ስሎ ቻርጀር ነው፣ ታይፕ 2 የሚባለው ነው። 220 ቮልት ነው የሚሰራው እና እያንዳንዱ ገን እዚህ ጋር የምታዩ 32 አምፔር ይሰጠናል። በቤታችን ይህንን አምፔር አናገኘው፣ ሆቴሎች ላይ ታገኛቸዋለሽ። እነዚህ በነፃ ማለት ነው። እንደ ሂልተን ሆቴል ምናምን ብትሄጂ ታገኛቸዋለሽ። ስለዚህ እነዚህ ቻርጀሮች፣ ስሎ ቻርጀሮች በየቦታው ይህንን የመትከል ስራ፣ እነዚህን ሜንቴን የማድረግ ስራ፣ ክላውድ ላይ ሆኖ እነዚህን የመቆጣጠር ስራ ተምሮ የሚወጣ ተማሪ ሲወጣ አሁን ወደዛ እየሄደ ስለሆነ ማርኬቱ ተጠቃሚ ይሆናል ማለት ነው።
ምክንያቱም ኢንቨስተሮች ይህንን የማስገባት የመትከል ኢንስቶል የማድረግ ስራ ይህን የሚቆጣጠርላቸው ባለሙያ የመፈለግ ነገር ስለሚመጣ ከዛ አኳያ ተጠቃሚ ይሆናሉ ብዬ አስባለሁ። በጣም ጥሩ። ሰልጣኞች ሰልጥነው ሲጨርሱ ተጠቃሚነታቸው ምንድን ነው? ተጠቃሚነታቸው አንደኛ ይሄ አዲስ ቴክኖሎጂ ነው። ይህን አዲስ ቴክኖሎጂ የባለሙያ እጥረት ያለበት ሴክተር ነው ሴክተሩ ራሱ። ለዚህ አገሪቱ ያጣችውን የባለሙያ እጥረት የሚሸፍን በተወሰነ መልኩ የሚፈታ ባለሙያ ነው እየፈራ ያለው። ለዚህ ኤሪያው ቨርጂን ነው፣ ባለሙያ በብዛት ስለሌለ ሄደው ይህንን ማርኬት ሼር የማድረግ ቦታን የመያዝ ስራ ይሰራሉ ማለት ነው። የባለሙያ እጥረት ያለባቸውን ቦታዎች ኤሪያዎች ያን ቦታ ጋፕ ይሞላሉ ማለት ነው ሄደው በእርግጠኝነት። አሁን እዚህ እንኳን ጋራጅ ብትመጪ ኤሌክትሪክ መኪና በብልሽት መጥቶ ሳይስተካከል የሄደበት ጊዜ የለም። ልምዱ ስላላቸው እውቀቱ ስላላቸው ስለተማሩ ሜንቴን ያደርጉታል። ለዚህ በተመሳሳይ መልኩ እዚህ ሰልጥነው የሚመጡ ተሽከርካሪዎች ይሄንን አክሰስ ከማርኬቱ ያገኛሉ ማለት ነው። ብቁ ሆነው ነው የሚወጡት። ምንም ጥያቄ የለውም። 90% ፕራክቲካል ሰልጥነው ነው ከዚህ የሚወጡት። ሁሉም በአይነት ኤሌክትሪክ መኪና አንድ አይነት ኮንፊግሬሽን የለውም እና አንዳንዱ ኮንፊግሬሽን ላይ ሞተሩ ከፊት ነው፣ አንዳንዱ ከኋላ ነው። ኮንትሮለሩ ከፊት ሊሆን ይችላል። ለዚህ እንደየ አሬንጅመንቱ እንደ ባትሪ ካፓሲቲው እንደ ሞተር ካፓሲቲው ኤሌክትሪክ መኪኖች አሬንጅመንታቸው ኮንፊግሬሽናቸው ይለያያል ማለት ነው። አሁን የኛውን ብንወስድ ለምሳሌ ይሄ ተሽከርካሪ 360 እስከ 380 ቮልት ባትሪ የሚጠቀም ነው። ሊቲየም አይረን ፎስፌት ባትሪ የሚጠቀም ኤሌክትሪክ መኪና ነው። ለዛ ደግሞ የሚጠቀመው የሞተር አይነት 60 ኪሎዋት ሞተር ነው። 60 ኪሎዋት ሞተር ነው። ለሱ የሚሆን ምን አለው እዚህ ጋር ኮንትሮለር አለው ማለት ነው። ይሄ ኮንትሮለር እንግዲህ እንደምታየው አሁን ለስሎ ቻርጅ የሚሆን የስሎ ቻርጅ ፖርት አለው። ለፋስት ቻርጅ የሚሆን የፋስት ቻርጅ ፖርት አለው። ስለዚህ ይህ ተሽከርካሪ ፋስትም ስሎውም ቻርጅ መቀበል የሚችልበት ፋሲሊቲ ያለው ማለት ነው። እዛ ጋ ያለውን ደግሞ ብንወስድ ያ በስሎ ቻርጅ የሚሰራ ነው። ኪሎዋቱ 3.5 የሆነ አጭር ሬንጅ ለሆነ የምንጠቀመው ይሄ አሁን እስከ 360 ምናምን ኪሎ ሜትር በአንድ ቻርጅ ይሄዳል። ያኛው ደግሞ እስከ 50 ኪሎ ሜትር እስከ 60 ኪሎ ሜትር ሊሄድ ይችላል ማለት ነው። እና እንግዲህ ተሽከርካሪዎች በብዙ መልኩ ኤሌክትሪክ መኪና ብለን ስንል እንደየ አቅማቸው እንደ ሞተር አቅማቸው እና እንደ ባትሪ አቅማቸው እና እንደ መኪኖቹ የቦዲ ዲዛይን ሊለያይ ይችላል ማለት ነው። እሺ፣ ስለነበረን ቆይታ ስለሰጠህን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ።